በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አንዲት ሴት በመስቀል በዓል ቀን ከሕዝቡ ጋር ቤተክርስቲያን ልትገባ ሞከረች። ነገር ግን አንድ የማይታይ ኃይል ከደጃፉ ላይ ይገፋት ጀመር። አንድ ጊዜ ሞከረች፣ አልቻለችም። ሁለተኛ ጊዜ ሞከረች፣ አልቻለችም። ሶስተኛ ጊዜ ሞከረች፣ መግባት አልቻለችም። በዚያን ጊዜ ልቧ ተነካ። ኃጢአቴን የሚከለክለኝ ብላ አሰበች። ይህ ነበር የንስሐ የመጀመሪያው ሰዓት። ዛሬ ይህን ታሪክ ስንሰማ በተለይም በዝሙት ኃጢአት ውስጥ ሆናችሁ መውጣት ከባድ ሆኖባችሁ ከሆነ እኔ አልችልም ብላችሁ ተስፋ ቆርጣችሁ ከሆነ ይህ ታሪክ ለእናንተ ነው። ኃጢአት ምንም ያህል ቢበዛ የእግዚአብሔር ምሕረት ግን ከሁሉ ይበልጣል የሚለውን በሕይወቷ የምታሳይ ድንቅ ምስክር ነች። ይህ የቅድስት ግብፃዊት ማርያም ድንቅ ገድል ነው። በመጽሐፈ ስንክሳር በሚያዝያ 6 ቀን የምትታሰበው ቅድስት ግብፃዊት ማርያም በ7ኛው መቶ ክፍለ ዘመን በኢየሩሳሌም ፓትርያርክ በቅዱስ ሶፎንዮስ የተጻፈ ሲሆን በኋላም በግዕዝ ተተርጉሞ ወደ ኢትዮጵያ ደርሶ በቤተ ክርስቲያናችን ትውፊት ውስጥ ተጠብቆ እስከ ዛሬ ድረስ ይነበባል። የቅድስት ማርያም ሕይወት ከኃጢአት ጥልቅ ወደ ቅድስና ከፍታ የሚያደርስ የንስሐ ሕያው ምስክርነት ነው። ዛሬ ይህንን ታሪክ ስንነጋገር አንድ ተራ ታሪክ እንደምንሰማው አይደለም፣ ነገር ግን የንስሐን በር የሚከፍት የተስፋ ብርሃን እንሰማለን። ቅድስት ግብፃዊት ማርያም በግብፅ ምድር ተወለደች። ከቤተሰቦቿ ጋር እያደገች ሳለ ገና 12 ዓመት ዕድሜ እያላት በልቧ ውስጥ የሥጋ ፍትወት ተነሳባት። ዕድሜዋ ትንሽ ቢሆንም በልቧ ያደረው ኃጢአት እጅግ አስቸጋሪ ነበር። በዚህም የተነሳ ወላጆቿን ትታ በራሷ ፈቃድ ወደ እስክንድሪያ ከተማ ሄደች። እስክንድሪያ በዚያን ጊዜ በንግድና በባህል የታወቀች እንዲሁም በሥጋዊ ሕይወት የተሞላች ከተማ ነበረች። በዚያም ግብፃዊት ማርያም የዝሙት ሕይወትን ስራዬ ብላ ጀመረች። 17 ዓመታት በዚህ ኃጢአት ኖረች። ወጣቶችን ወደ ስጋዊ ኃጢአት ትመራ ነበር። ብዙዎችን ወደ ጥፋት መንገድ አስገባች። ይህን ሕይወቷን በኋላ ለአባ ዞሲማስ ስትነግረው እንዲህ ትላለች። አባቴ ሆይ ለገንዘብ አልኖርኩም፣ ለክፍያ አልሰራሁም። ኃጢአትን የምወደው ስለ ፍትወት ነበር፣ በልቤ ውስጥ የማይጠገብ እሳት ነበር እያለች። ይህ የነፍስ ውድቀት ነበር ከእግዚአብሔር እቅፍ ርቃ እንድትኖር ያደረጋት። ከዚያ በኋላ አንድ ቀን ወደ ኢየሩሳሌም የመስቀል በዓል ለማክበር የሚጓዙ ወጣቶችን አየች። እነርሱም ለመሳለም ነበር የሚሄዱት። እርሷ ግን ለመሳለም ወይም ስለ ክብረ በዓሉ ብላ አይደለም። ይልቁንም የሄደችው በመርከቡ ላይ ከሚገኙ ወጣቶች ጋር ኃጢአት ለመስራት ነበር። በመርከቡ ላይ እንኳን የሥጋ ኃጢአት አደረገች፣ ሌሎችንም ወደ ኃጢአት አስገባች። ይህ እንዴት ያለ ውድቀት ነው! ሰው በኃጢአት ሲሰክር ቅዱስ የሆነውን ቦታ እንኳን ለክፋት፣ ለኃጢአት ሊጠቀምበት ይችላል። ኢየሩሳሌም ደረሰች። በመስቀል በዓል ቀን ሕዝቡ ሁሉ ወደ ቤተ ክርስቲያን እየገቡ ነበር። እሷም ከሰዎች ጋር ለመግባት ሞከረች። ነገር ግን አንድ የማይታይ መለኮታዊ ኃይል ከደጃፉ ላይ ይገፋት ነበር። አንድ ጊዜ ሞከረች፣ አልተሳካላትም። ሁለተኛ ጊዜ ሞከረች፣ አልቻለችም። ሶስተኛ ጊዜ፣ አራተኛ ጊዜ መግባት አልቻለችም። በዚያ ጊዜ ልቧ ተነካ። ኃጢአቴን የሚከለክለኝ ብላ ተረዳች። ይህ ነበር የንስሐ የመጀመሪያ ሰዓት። በደጃፉ ላይ ቆማ ሕዝቡ እየገባ እየወጣ ስታይ ግብፃዊት ማርያም በልቧ ውስጥ እንዲህ አለች። ኃጢአቴን የሚከለክለኝ እኔ ራሴ ነኝ የምከለክለው። ከዚያም ከደጃፉ አጠገብ የእመቤታችንን ቅድስት ስዕል አየች። ወደ ምስሉ ተመልክታ በምልክት እንደ መጀመሪያው ጊዜ ኃጢአቷን በግልጽ አየች። ከዚያም በታላቅ ለቅሶ በግንባሯ ተደፍታ እንዲህ ብላ ጸለየች። እመቤቴ ሆይ እኔ ርኩሷ ማርያምን አትጸየፊኝ፣ የልጅሽን መስቀል እንድሳለም ፍቀጅልኝ። ከዚህ በኋላ ዓለምን እተዋለሁ፣ ኃጢአቴን እተዋለሁ፣ አንቺ በምትመሪ መንገድ እሄዳለሁ። ይህ ጸሎት ቀላል ቃል አልነበረም። ይህ የልብ መሰበር ነበር፣ የንስሐ እውነተኛ ጩኸት ነበር። ከዚያ በኋላ ወደ ቤተ ክርስቲያኑ በድጋሚ ለመግባት ሞከረች። አሁን ግን ያ የማይታይ ኃይል አልከለከላትም። በነፃነት ገባች። ወደ መስቀሉ ተጠጋች፣ በእንባ ተሳለመች። የእንባዋ ብዛት ከ17 ዓመት ኃጢአት ይበልጥ ነበረ። ከቤተ ክርስቲያኑ ስትወጣ በውስጧ እንዲህ የሚል ድምፅ ሰማች። ዮርዳኖስን ተሻገሪ፣ እዚያ እረፍት ታገኛለሽ። ይህ የመንፈስ ቅዱስ ጥሪ ከዓለም ተለይታ ወደ ተጋድሎ ሕይወት የገባችበት ነበር።
ዮርዳኖስን ለመሻገር መንገዷን ስትጀምር 3 ዳቦ ብቻ ገዝታ ነበር የያዘችው። ከእስክንድሪያ የኃጢአት ሥራ ወደ ዮርዳኖስ በረሃ ተጋድሎ ገባች። የያዘቻቸው ዳቦዎች ከጊዜ በኋላ አለቁ። ከዚያ በኋላ በበረሃ ቅጠል እየተመገበች 47 ዓመታት ብቻዋን በበረሃ ኖረች። የመጀመሪያዎቹ 17 ዓመታት እጅግ አስቸጋሪ ነበሩ። የቀድሞ ኃጢአቷ በሐሳብ እየመጣ ያስቸግራት ነበር። ከተማዋ የነበረው ድምፅ፣ የምግብ ምኞት፣ የመጠጥ ፍላጎት፣ የስጋ ፈተና ሁሉም በአይምሯ ይታገላት ነበር። በዚያ ጊዜ መሬት ላይ ተደፍታ በእመቤታችን አማላጅነት ትጸልይ ነበር። እንዲህ ትል ነበር፣ እመቤቴ ሆይ እርጅኝ። ቀስ በቀስ ፈተናው ቀነሰላት፣ ልቧ ተረጋጋ፣ ነፍሷም ተጽናናች። በዚህ መልኩ የበረሃ ተጋድሎዋን ቀጠለች። ከ47 ዓመታት በኋላ አባ ዞሲማስ የተባለ መነኩሴ በበረሃ ጸሎት ሲያደርግ እርሷን አየ። መጀመሪያ እንደ ጥላ ያለ ነገር ተመለከተ። ከዚህ በኋላ እርሷ ወደ እሱ ጮኸች፣ አባ ዞሲማስ ሆይ ብላ ስሙን በመጥራት አስደነቀችው። ሰውነቷ በፀሐይ ሐሩር ጠቁሮ ነበር። ፀጉሯ ነጭ ነበረ። ልብስ አልነበራት። የአባ ዞሲማስን መጎናጸፊያ ተቀብላ ሰውነቷን ሸፈነች። ከዚያም ሕይወቷን ሁሉ ነገረችው። በመጨረሻም እንዲህ አለችው፣ በሚቀጥለው ዓመት ቅዱስ ቁርባን ይዘህ እንድትመጣ። ይህን ከተነጋገሩ በኋላ አባ ዞሲማስ ወደ ገዳሙ ተመለሰ። ነገር ግን ልቡ ከበረሃው ሕይወት አልተለየም ነበር። በሚቀጥለው ዓመት እንደ ቃሏ ቅዱስ ቁርባን ይዞ ወደ ዮርዳኖስ መጣ። ሰዓቱ ሌሊት ስለነበረ ወንዙ በፊቱ ሲፈስ እየተመለከተ ቅዱስ ቁርባኑን በእጁ ይዞ እርሷን ይጠብቅ ጀመር። ከዚያም እርሷ ከወንዙ ማዶ ሆና አየችው። በመስቀል ምልክት እያማተበች እግዚአብሔርን አመሰገነች። ወዲያው በውሃው ላይ እንደ ደረቅ መሬት እየተራመደች ተሻግራ ወደ አባ ዞሲማስ ደረሰች። አባ ዞሲማስ በፍርሃት ተሞላ። እርሷ ግን ከፊቱ በትህትና ቆመች። ቅዱስ ሥጋና ክቡር ደሙን ተቀበለች። እንባዋ በፊቷ ላይ ይፈስ ነበር። ከቆረበች በኋላ እንዲህ አለች፣ ጌታ ሆይ እንደ ቃልህ ባሪያህን በሰላም አሰናብታት። ከዚያም እንዲህ አለችው፣ አባቴ በሚቀጥለው ዓመት ወደዚህ ቦታ ተመለስ ብላ ተሰናበተችው። አባ ዞሲማስ ወደ ገዳሙ ተመልሶ ከቆየ በኋላ በሚቀጥለው ዓመት እንደ ቃሏ እናታችን ግብፃዊት ማርያም ወደምትኖርበት በረሃ ተመለሰ። በበረሃው እየተጓዘ እርሷንም እየፈለገ ሳለ በመሬት ላይ ተኝታ አገኛት። ቅድስት ግብፃዊት ማርያም በሰላም አርፋ ነበር። ከእርሷ አጠገብ በመሬት ላይ የተቀመጠ አንድ ጽሑፍ አገኘ። ጽሑፉም አባ ዞሲማስ ሆይ በዚህ ቦታ ይችን ምስኪን ማርያምን ቅበራት፣ ያረፍኩት በሚያዝያ 6 ቀን ነው የሚል ነበር። ይህን ሲያይ አባ ዞሲማስ በማርያም እረፍት አለቀሰ። እንዳለችውም መቃብር ቆፍሮ ሊቀብራት አሰበ። ነገር ግን ለመቆፈር ኃይል አልነበረውም። አባ ዞሲማስ በዚህ ስሜት ውስጥ እያለ ከአካባቢው አንድ አንበሳ ወደ እርሱ ሲመጣ ተመለከተ። አባ ዞሲማስ ፈራ። ነገር ግን አንበሳው ምንም አልጎዳውም። እንደ ታዛዥ ፍጥረት ለቅድስቲቱ መቃብር ይሆን ዘንድ በጥፍሩ መሬት መቆፈር ጀመረ። አባ ዞሲማስም ከአንበሳው ጋር መቃብሯን አዘጋጀ። ቅድስቲቱን በክብር ቀበረ። አንበሳውም በሰላም ሄደ። ይህ ተአምር የእግዚአብሔርን ይቅር ባይነትና እግዚአብሔርም የእርሷን ክብር የገለጸበት ነበር። እንዲህ ሆኖ የ47 ዓመት ተጋድሎ ተፈጸመ። ውድ ተመልካቾቻችን የቅድስት ግብፃዊት ማርያም ሕይወት ለኛ በተለይም ለዚህ ዘመን ትውልድ ብዙ ነገር ያስተምራል። የመጀመሪያው በምንም አይነት የኃጢአት አረንቋ ውስጥ ብንኖር፣ ምንም አይነት የኃጢአት ልምምድ ቢኖረን ንስሐ ለሁሉም ክፍት ነው። ኃጢአታችን ብዙ ቢሆንም የእግዚአብሔር ምሕረት ግን ከሁሉ ይበልጣል እና በንስሐ መመለስ ብቻ እንደሚጠበቅብን ያስተምረናል። በሁለተኛነት ከቅድስቲቱ ታሪክ የምንማረው የእመቤታችንን አማላጅነት ነው። በምስሏ ፊት በተናገረችው ንስሐ ድንግል ማርያም የሕይወት አቅጣጫዋን ቀይራ ለትልቅ ክብር እንድትበቃ አድርጋታለች። በመጨረሻም የምንማረው ስጋን ለነፍስ ማስገዛት በጾምና በጸሎት መበርታት ወደ ቅድስና እንደሚያደርስ ነው። ቅድስት ማርያም ከ17 ዓመት ኃጢአት ወደ 47 ዓመት ተጋድሎ ገባች። ከስጋ ባርነት ወደ መንፈስ ነፃነት ተሻገረች። ከዓለም ጨለማ ወደ መለኮታዊ ብርሃን ወጣች። ዛሬም ማንኛውም ሰው እኔ ተስፋ የለኝም ቢል የቅድስት ግብፃዊት ማርያም ታሪክ ተስፋ አለህ ይለዋል።
ቅድስት ግብፃዊት ማርያም ከላይ እንደገለጽ ነው የዕረፍቷ መታሰቢያ ሚያዝያ 6 ስለሆነ መታሰቢያውን በማድረግ ልንማጸናት፣ በተለይም በዝሙት መንፈስ ተይዘን መውጫ ላጣን ወጣቶች ስለምታግዘን አብዝተን ልንማጸናት ይገባል። ረድኤትና በረከቷ ከሁላችን ጋር ይሁን፣ አሜን። ቤተሰብ ካልሆናችሁ ሰብስክራይብ በማድረግ እንድታበረታቱንና በቀጣይ የማንን ታሪክ እንድንሰራ ትፈልጋላችሁ? ሀሳባችሁን በኮሜንት አሳውቁን።